አታምታታ ለኢየሱስ ስግደት እንጂ አምልኮ አልቀረበለትም ብሏል ወንድሜ። ይሄ ኮመንት የመጣው ሰሞኑን ስለ ኢየሱስ ክርስቶስ መወለድ እንዴት ሰብአ ሰገል ለኢየሱስ ክርስቶስ ከሩቅ ስፍራ አምልኮን ስግደትን ይዘው መጡ ስል የተጠቀምኩት አንድ ቃል አምልኮን አምልከዋል ነው። ኢየሱስን አምልከውታል የሚል ሀሳብ አንስቼ ነበር። ወንድሜ የሚለው መጽሐፍ ቅዱሳችን ላይ ስግደት ነው እንጂ የሚለው አምልኮ አይደለም። ስለዚህ ሰብአ ሰገል ኢየሱስ ክርስቶስን አላመለኩትም፣ ሰገዱለት እንጂ። ይሄ ሀሳብ በተዘዋዋሪ ምን ማለት እንደሆነ ታውቃላችሁ? ኢየሱስ is not worthy of worship. ቤዚካሊ ኢየሱስ አምላክ አይደለም፣ ስለዚህ አምልኮ አይገባውም። ኢየሱስ ፍጡር ነው። ስግደት እንደማንም እንደሚደረግ ተሰግዶለታል እንጂ ወርሽፕ አልተደረገም የሚል ሀሳብ የያዘ ነገር ነው ማለት ነው ወንድም እየተናገረ ያለው። ይሄ ነገር ግን እውነት ነው ወይ? በእግዚአብሔር ቃል ይህንን ሀሳብ ይደግፋል ወይ? ለኢየሱስ አምልኮ አልቀረበም ወይ? ኢየሱስ አልተሰገደለትም፣ አልተመለከም ወይ የሚለውን አብረን ለማየት ከዚህ ቃል ተነስተን እንሞክራለን። እንግዲህ እዚህ ላይ አከራካሪ የሆነው ፕሮስከኒዮ የሚባል የግሪክ ቃል። ይህ ቃል በአማርኛ ስግደት ተብሎ የተተረጎመ ሲሆን በእንግሊዘኛና በተለያዩ ቋንቋዎች ግን አምልኮ ወይም ወርሺፕ ተብሎ ነው የተተረጎመ። ታዲያ ፕሮስከኒዮ ተራ ስግደት ነው ወይስ አምልኮ? ፕሮስከኒዮን በደንብ መረዳት የጸሐፊውን ዋና ሀሳብ እንድንረዳ በጣም ያግዘናል። ፕሮስከኒዮ ከሁለት ቃላት የተመሰረተ አንድ ቃል ነው። ምንድን ነው? ለምሳሌ ሆን ወዛደር፣ ወዝ አደር ወይም በወዙ በልፋቱ የሚያደርሰው ማለት ነው። ሁለተኛው ደግሞ ምሳሌ ሊሆነን ህብረተሰብ፣ ህብረተሰብ፣ ሰብ በግዕዝ ምንድነው? ሰው ማለት ነው አይደል? ስለዚህ የሰዎች ህብረት ኮምቢኔሽን ኦፍ የሰዎች ስብስብ ማለት ነው ህብረተሰብ። ልክ እንደዚህ ፕሮስከኒዮም ከሁለት ቃላት የተመሰረተ ቃል ነው። ከምንና ከምን? ከፕሮስ እና ከኩኒዮ። ፕሮስ እና ኩኒዮ እዚህ ላይ አሉ። ፕሮስ እና ኩኒዮ የሚለው ሀሳብ ምንድን ነው? ፕሮስ ማለት ቱዋርድ ሰመን ወይም ወደ ማለት ነው። ወደ አንድ ሰው ወደ አንድ አቅጣጫ ማለት ነው። ኩኒዮ ማለት መሳም ማለት ነው። ትኪስ። ስለዚህ ጥምር ትርጉሙ በፍቅርና በአክብሮት ወደ አንድ አካል መቅረብን ያመለክታል ማለት ነው። ኩኒዮ ደግሞ በጣም የሚገርም ትርጓሜ ያለው። ኩኒዮ ማለት ኪዮን ከሚባለው የግሪክ አናዘር ተርም ጋር በጣም ተመሳሳይ ነው። ኪዮን ማለት ውሻ ማለት ነው እና ኩኒዮና ኪዮን በጣም ተቀራራቢነት ዝምድና ያላቸው ቃሎች ናቸው። ምንድን ነው የሚያሳየው መሰላችሁ? ልክ እንደ ውሻ ባለቤቱ ሲመጣ እንደሚስመው መሬት እንደሚቅለሰለሰው እግር እንደሚልሰው ውሻ የሚያሳየውን ያንን አይነት ዲቮሽን ማለት ነው። ስለዚህ ፕሮስከኒዮ ማለት እንደ ውሻ የዛን የምታከብረው ወይም በጣም ከፍተኛ ክብር ላለህ ነገር የምትሰጠው ሪስፖንስ፣ ስግደት ወይም በፊቱ ሆነ እግሩን የምትስመው አይነት ነገር ማለት ነው። እሺ፣ ተራ ቃል አይደለም ፕሮስከኒዮ። በአጭሩ ፕሮስከኒዮ በግሪክ ቋንቋ መሬት ላይ ተደፍቶ መስገድ ወይም መሳም የሚል ትርጉም ሲሆነው እንዳጠቃቀሙና እንዳገባቡ ደግሞ ትርጓሜው ሊለያይ ይችላል። ስለዚህ ታውቃላችሁ አሁን ኦርቶዶክስ ቤተክርስቲያን የጾም ጸሎት ጾም ፋሲካ ላይ መሬት ላይ ወድቀው እንደሚሰግዱት ወይም ሙስሊሞች በግንባራቸው ተደፍተው እንደሚሰግዱት ያ ፖዚሽን ነው ፕሮስከኒዮ ማለት። በግንባራችን ተደፍተን የምናደርገው ወርሺፕ ወይም ታላቅ አክብሮ ነው እና ይሄ ቃል እንደምንጠቀመው ኬዝ ማለት ነው እንደምንጠቀምበት ሲቹዌሽን ትርጓሜው ሊለያይ ይችላል። ለሰው ሲሆን በግሪክ ካልቸር በፐርዣም ካልቸር ፕሮስከኒዮ ይደረጋል። ለባለስልጣን፣ ለንጉስ፣ ለትልልቅ ሰዎች በስልጣን ከኛ በክብር ከኛ ለሚበልጡ ሰዎች እናቀርባለን። ለኢየሱስና ለእግዚአብሔር ሲሆን ደግሞ አምልኮ ወይም ወርሺፕ ተብሎ ሊተረጎም ይችላል። ለአጋንንት ወይም ለአውሬው ለቢስት፣ ይሄ በራእይ ምዕራፍ ላይ በራእይ መጽሐፍ ላይ ያለው ለዛ ደግሞ ሲሆን ጣዖት አምልኮ ተብሎ መተርጎም ይችላል።
ስለዚህ እንደ ኮንቴክስቱ ኖርማል ስግደትም የሚሆንበት አጋጣሚ አለ፣ አምልኮም ወርሺፕ የሚሆንበት አጋጣሚ አለ ማለት ነው። ስለዚህ ዋናው ዲተርማይን የሚያደርገው ነገር ኮንቴክስት ነው። ኦልራይት እሺ፣ በመጽሐፍ ቅዱሳችን ውስጥ ለ60 ጊዜ ተጠቅሷል። 60 ታይምስ። ከ60ው መሃል 24ቱ በአዲስ ኪዳን ማለት ነው። 24ቱ ለእግዚአብሔር አብ ነው የተጠቀሰው። 24 ታይምስ which is 40% ለእግዚአብሔር አብ ነው የተጠቀሰው። ከዛ ከ40% ቀጥሎ ደግሞ 18 ጊዜ ወደ 30% ያህሉ ፕሮስከኒዮ የሚለው ቃል የተጠቀመው ለኢየሱስ ክርስቶስ ነው። በጣም ብዙ ቁጥር ነው በነገራችን ላይ። ለጣዖታት ወይም ለአውሬው ቢስት ራእይ ላይ ላለው ደግሞ ወደ 13 ጊዜ ነው የተጠቀመው which is 22%። ለሰዎች ለመላእክት ደግሞ 5 ጊዜ ነው which is 8% of the time was used for men and angels። okay እሺ፣ መጽሐፍ ቅዱሳችን እንዴት ነው የተጠቀመው? መጽሐፍ ቅዱሳችን ፕሮስከኒዮን በምን ኦኬዥን የተጠቀመው፣ ለምን አይነት ነገር ነው የተጠቀመው የሚለውን ስናጠና የፕሮስከኒዮን ዋና ሀሳብ መረዳት እንችላለን። ስለዚህ ለምሳሌ ዮሐንስ 23 ዮሐንስ ምዕራፍ ወንጌል 23 እና 24 ላይ ተደጋግሞ ይህ ሀሳብ ይነሳል። ያ ታሪክ ትዝ ይላችሁ እንደሆነ ያቺ ሰማርያዊቷ ሴት፣ በሰማርያ የነበረችው ሴት ኢየሱስ ክርስቶስ በቀን ከደቀ መዛሙርቱ ተለጥሎ ለብቻዋ ሄዶ አገኛትና ያወራት ጀመር። ከዛ በኋላ ውሃ ጠጭኝ አላት። ማነህ አንተ ስትለው መለሰላት። መጨረሻ ላይ በጣም ሻክ ያደረጋት ነገር ምንድን ነበር ትዝ ይላችሁ እንደሆነ 5 ባሎች አሉ፣ አሁን ያለሽም ባል ባልሽ አይደለም ማለት እና ሴትዮዋ አታውቀውም አያውቃትም። ኦልሞስት ዲስ ኢዝ ላይክ እንደ ትንቢታዊ ነገር ነው እና ተገረመች። አሁን በቃ ነብዩን አግኝቻለሁ፣ አሁን በቃ ሃይማኖት አስተማሪ ዋናውን ሰው አግኝቻለሁ ብላ ይኸው እናንተ በዚህ ትሰግዳላችሁ ማለት እናንተ ስትል እነሱ አይሁዳዊ ነው፣ እሷ ሰማርያዊት ናት። የተለያየ ትራይብ ነገር ብላችሁ አስቡት። እናንተ ቤት ትሰግዳላችሁ፣ እናንተ በኢየሩሳሌም ትሰግዳላችሁ፣ እኛ ደግሞ በምን እንሰግዳለን? በገሪዛን የሚባል ቦታ ነው እነሱ የሚያመልኩት የነበረው፣ እዛ እንሰግዳለን። which is right ትክክሉ የቱን አይነት ጥያቄ ነው? አሁን በቃ መንፈሳዊውን ሰው አግኝቻለሁ፣ ስለዚህ ይህንን ኢየሱስ የተባለውን ሰው በጠይቀው በጣም ያስረዳኛል ብላ አስባ ነው። ኢየሱስ ምን ይላታል? ስለ አምልኮ ሲነሳ ማለት ነው። እናንተ ለማታውቁት ምን ትላላችሁ? ፕሮስከኒዮ ታደርጋላችሁ፣ ትሰግዳላችሁ። እኛስ ግን መዳን ካይሆደን ነውና ለምናውቀው ፕሮስከኒዮ እናደርጋለን፣ እንሰግዳለን። ኢዚት ጀስት ዝም ብሎ ስግደት ተደፍቶ መስገድ ብቻ ነው ኢየሱስ ክርስቶስ እዚህ ጋር እያወራ ያለው? he is talking about worship። ኦኬ። ነገር ግን በእውነትና በእውነት የሚሰግዱ ፕሮስከኒዮ የሚያደርጉ ለአብ በመንፈስና በእውነት የሚሰግዱበት ፕሮስከኒዮ የሚያደርጉበት ጊዜ ምን ይላል? ይመጣል። አሁን ሆኗል። አብ ፕሮስከኒዮ እንዲያደርጉለት ወይም እንዲሰግዱለት እንደነዚህ ያሉትም ምን ይላልና ይሻልና። እግዚአብሔር ምንድን ነው? መንፈስ ነው። ፕሮስከኒዮ የሚያደርጉት የሚሰግዱለት በመንፈስና በእውነት ሊሰግዱለት ይገባል። ኢየሱስ ተራ ስግደትን ነው እዚህ ጋር እያወራ ያለው ወንድሜ። Jesus is talking about true worship፣ አምልኮን ነው እያወራ ያለው። እሺ እንቀጥል። ሰይጣንን ሲፈትነው ትዝ ይላችኋል። ማቴዎስ ምዕራፍ 4 ላይ ወደዛ ወደ ከፍታ ቦታ ኢየሱስን ወሰደውና ሰይጣን ኢየሱስን ሲፈትነው ይሄንን ነገር ብታደርግልኝ አለው፣ ምን እሰጥሃለሁ? የዓለምን ክብርና ስልጣን በሙሉ ምን እልሃለሁ? የኔ ነው እሰጥሃለሁ። ምን ብታደርግልኝ? ፕሮስከኒዮ ብታደርግልኝ ነው የሚለው፣ ብትሰግድልኝ። ማቴዎስ ምዕራፍ 4ን ተመልከቱ። ወድቀህ ፕሮስከኒዮ ብታደርግልኝ ይህንን ሁሉ እሰጥሃለሁ አለው። ያን ጊዜ ኢየሱስም ሂድ አንተ ምን ሰይጣን፣ ለጌታና ለአምላክህ ስገድ፣ ፕሮስከኒዮ አድርግ፣ ለእርሱም ብቻ አምልክ ተብሎ ተጽፏልና አለው። ወንድሜ እዚህ ላይ የምናየው ነገር ስገድ፣ አምልክ is almost equivalent። ስለዚህ ፕሮስከኒዮ ተራ ስግደት ብቻ ሳይሆን ለአምላክና ለኢየሱስ ክርስቶስ ሲደረግ it is worship። ክርክር ይሄ ነው።
ነገር ግን የተሳሳተ ስግደት ደግሞ ለዘላለም ሞት ሲዳረግ የሚያሳይ ስፍራ አለ። ያ ስፍራ ምንድን ነው? ዮሐንስ 14:4 ሶስተኛው መልአክም ተከተላቸው በታላቅ ድምፅ እንዲህ እያለ፣ ሬቨሌሽን ነው፣ ራእይ ላይ ነው። ለአውሬውና ለምስሉ የሚሰግድ ፕሮስከኔዮ የሚያደርግ በግንባሩም ወይም በእጁ ላይ ማህተሙ የተደረገበት ምልክትን የሚቀበል ማንም ቢኖር እርሱ ደግሞ በቁጣው ጽዋ ሳይቀላቀል ከተዘጋጀው ከእግዚአብሔር ቁጣ ወይን ጠጅ ምን ይላል? ይጠጣል። በቅዱሳንና በመላእክቱም በበጉ ፊት በእሳትና በዲን ይሰቃያል። የስቃቸውም ጢስ ከዘላለም እስከ ዘላለም ድረስ ይወጣል። ለአውሬውና ለምስሉ ምን የሚሉ የሚሰግዱ የስሙንም ምልክት የሚቀበሉ ሁሉ ቀንና ሌሊት እረፍት የላቸውም። ስለዚህ ወርሺፕ የሚያደርጉ ማንን? አውሬውን ወርሺፕ የሚያደርጉ ለአውሬው የሚሰግድ ለአውሬው አምልኮ የሚያመጣ ለአውሬው ስግደትን የሚያቀርብ ያ ሰው ምን ይሆናል? በዘላለም ሕይወት ከእግዚአብሔር ዘንድ ምን ያገኛል? ቁጣን ያገኛል። ስለዚህ ስግደት ወይም ፕሮስከኒዮ ተራ ነገር አይደለም። ኦፍኮርስ ለሰዎች ክብር ተጠቅመውበታል። ነገር ግን በብዙ ኮንቴክስት ነው ወርሺፕ ነው። እሺ፣ በመጽሐፍ ቅዱሳችን ውስጥ በምን አይነት መልኩ ነው ለኢየሱስ ክርስቶስስ የተጠቀመ የሚለውን አለፍ አለፍ እያልን ከ18ቱ ጊዜ አንድ 5-6ቱን እናያለን። በምን ኦኬዥን የተጠቀመው? አሁን ዮሐንስ 9:38 ላይ አንድ ታሪክ አለ። ያ ታሪክ ላስታውሳችሁ። ያ ታሪክ ምንድን ነው? ያ ታሪክ ከልጅነቱ ጀምሮ አይነ ስውር የነበረው ያ ልጅ ኢየሱስ ክርስቶስ አይቶ ፈወሰው። በሰንበት ስለነበር ብዙ ሰዎች እንዴት በሰንበት ትፈውሳለህ ብለው ሰውየውን በአት ኢንተርቪው ያደረጉት ምናምን። መጨረሻ ላይ ኢየሱስ አገኘውና ይህንን የምታውቀው የሰው ልጅን ታውቀዋለህ ሲለው አላውቀውም አለው። የሚያወራ ያ ነው አለው። ለመሳያደው ካሚንግ ዋን እኔ ነኝ። በዛ ጊዜ ያ አይኑ የተፈወሰው ስለ ኢየሱስ ሲከራከር የነበረው ልጅ እርሱም ጌታ ሆይ አምናለሁ አለ። ከዛስ ምን አለ? ሰገደለት፣ ፕሮስከኒዮ አደረገለት። ስለዚህ ኢየሱስ አምልኮን ወይም ስግደትን ሲቀበል ያለ ችግር ታያላችሁ። እዚህ ላይ ምን አድርጎ? የሰው አይን ፈውሶ ምን ያለው? ከልጅነት ጀምሮ አይነ ስውር ነበር። ይሄ ምንድን ነው የሚያሳየው? ኢየሱስ ከተፈጥሮ በላይ የሆነ ጌታ መሆኑን የሚያሳይ ታሪክ ነው። ብዩን ከልጅነት ጀምሮ ምን አደረገ? አይነ ስውር የነበረውን ሰው ዋት ፈወሰው። ይሄ የምን ስራ ነው? የመለኮት ስራ ነው። እንግዲህ ባጭሩ እሺ፣ ማቴዎስ 14:33 ላይ ደግሞ ስትመለከቱ ያ በሌሊት ባህር ውስጥ ማዕበል ሆኖባቸው ሊሰምጡ ሲሉ ኢየሱስ ክርስቶስ መጥቶ ከዛ ባህር ያወጣቸው፣ ማዕበሉን ጸጥ ያደረገው ትዝ ይላችሁ እንደሆነ ያ አስገራሚ ታሪክ ከሆነ በኋላ በእውነት ማዕበልና ወጀቡ የሚታዘዙለት ይህ ማን ነው ካሉ በኋላ በእውነት የእግዚአብሔር ልጅ ነህ ብለው ምን አደረጉ? ፕሮስከኒዮ ሰገዱለት። አሁንስ ምንድን ነው የሚያሳየው? ጂሰስ ኢዝ ቢዮንድ ኔቸርን ጸጥ ማድረግ የሚችል መለኮታዊ ስልጣን ያለው አምላክ እንደሆነ የሚያሳይ ስፍራ ላይ አንተ የእግዚአብሔር ልጅ ነህ ብለው ምን አደረጉለት? ሰገዱለት። ስለዚህ እዚህ ያደረጉት ስግደት ተራ ስግደት ነው? ዩ አር ዲቫይን ነው። እሺ፣ ከሙታን ትንሣኤ በኋላስ? ከሙታን ትንሣኤ በኋላ ምን ሆነ? በማቴዎስ ወንጌል ምዕራፍ 28 በኋላ ለኢየሱስ ክርስቶስ የተደረገለትን ስግደት እያየ ነው። ኢየሱስ ከሞተ ከተነሳ በኋላ በጠዋት እንግዲህ በሰንበትም መጨረሻ መጀመሪያ ቀን ሲነጋ መግደላዊት ማርያምና ሁለተኛይቱ ማርያም ኢየሱስ ክርስቶስ እናት ማርያም ሳትሆን ሌላይቱ ማርያም መጥተው መቃብሩን ካዩ በኋላ ባዶ መሆኑን አዩ። መላእክት አዩ። እዛ ጋር የነበሩት ወታደሮች ፌንት ካደረጉ በኋላ ሊመለሱ ለወንድሞቻቸው ሊናገሩ ሲሉ ኢየሱስ ቁጥር 9 ላይ ያገኛቸውና ምን ይላቸዋል? ደስ ይበላችሁ አላቸው። እነርሱም ቀርበው እግሩን ይዘው ሰገዱለት። ለኢየሱስ ምን አደረጉ? ሰገዱለት። ምንድን ነበር ኦኬዥን ወንድሜ? ይሄው ኦኬዥን ኢየሱስ ከሞት እንደተነሳ አረጋግጠው ያቀረቡት አምልኮ ነው ማለት ነው።
እዚህ ጋር ተራ ስግደት ነው ለሰው ነው አይመስለኝም። ሲሞት ያዩት ሲነሳ አይተውታል። አሁን እዚህ ጋር ያደረጉት ነገር ምንድን ነው? ስግደት። እሺ ዕብራውያን 1:5 እና 6 ሉቃስ 24:51 እና 52 ኢየሱስ 40 ቀን ካስተማራቸው ከሞቱ ከተነሳ በኋላ አሁን ደግሞ ሉቃስ ነው ወደ ሰማይ ከማረጉ በፊት እነርሱም አረገ ይልና እነርሱም ሰገዱለትና በብዙ ደስታ ወደ ኢየሩሳሌም ተመለሱ ይላል። ይሄ እንደው ሉቃስ ወንጌል መጨረሻ ላይ ነው። ልክ ከዚህ ቁጥር በኋላ 53:1 ቁጥር ነው ያለው ሉቃስ ወንጌል ያልቃል። ስለዚህ የሉቃስ ኦቨርኦል ጎል ምንድን ነው ብትላችሁ፣ ወይም የማቴዎስ አጠቃላይ ጎላችሁ ምንድን ነው ብትሉት፣ በስግደት ጀምረው ከውልደቱ ጀምሮ ፍጻሜውም በስግደት ነው ያለቀው። የሚሰገድለት ጌታ ነው። ወርሺፕ የሚደረግ ጌታ ነው። የሚመለክ ጌታ ነው። ተራ ጌታ አይደለም የሚለውን እንድንደመድም ነው የፈለጉት። ኦኬ እሺ። ከዛ በኋላስ ምንድን ነው የተደረገው? ከትንሣኤ ሙታን በኋላስ ብትሉኝ በጣም መሰረታዊ 3 ሀሳቦች አሉ። የሰማይ ምስክርነት ስለ ወልድ ወይም ስለ ኢየሱስ ክርስቶስ ዕብራውያን 1:6 የእግዚአብሔርን መላእክት ሁሉም ለእርሱ ይስገዱ ይላል። ስለ ኢየሱስ ክርስቶስ አውርቶ ፕሮስከኒዮ ያደርጉ። ዮሐንስ ራዕይ ምዕራፍ 5 ቁጥር 14 አብና ወልድ አንድ ላይ ሆነው በሚታዩበት ስፍራ በጉ የታረደው በግ ለዛ በግ ሽማግሌዎች ምን በሉ ይላል? ወድቀው ሰገዱ። የሰማይ ፍጥረታት ሁሉ ለወልድ ተንበረከኩ። ነገርማችሁ ይህም የተጠቀመው ሰገዱ ዋቲዝት ፕሮስካኒዮ ታርደሃልና ይገባሃል ለተባለው ማለት ነው። ወንድሜ እዚህ ላይ እየተከናወነ ያለው ጀስት ሬጉላር የሆነ ውጫዊ ስግደት ሳይሆን ወርሺፕ ነው። ታላቅ የሆነ ለአምላክ የሚሰጥ ስግደት ነው እየቀረበ ያለው ለኢየሱስ ማለት ነው። ኦኬ በጣም ደስ የሚሉኝ 2-3 ኦኬዥኖች ደግሞ አሉ። ሐዋርያት ሥራ ምዕራፍ 10:26 ላይ ቀርኔሌዎስ በጴጥሮስ የተደረገውን ተአምራቶች ካየ በኋላ በጣም ስሜታዊ ሆኖ ፕሮስከኒዮ ሊያደርግለት ነበር፣ ሊሰግድለት ነበር። በዚህ ጊዜ ጴጥሮስ ተነሳ፣ እኔ ራሴ ደግሞ ምንድን ነኝ? ሰው ነኝ። I don't need to be worshipped። ፕሮስከኒዮ ሊደረግልኝ አይገባም። እኔ ራሴ ምንድን ነኝ? ሰው ነኝ። ሉቃስ ነው እኮ እንደዚህ የሚለው። ለጴጥሮስ ቀርኔሌዎስ ሊሰግድለት ሲል ኖ እኔ ምንድን ነኝ? ሰው ነኝ፣ ተራ ሰው ነኝ። ሌላ ደግሞ ለመላእክት ሊደረግ የነበረ የስግደት አቴምት ደግሞ ነበረ። ዮሐንስ ነው። ዮሐንስ 2 ጊዜ ነው እንደውም 22 ላይም 19 ላይ በቃ ሁኔታው ግርም አድርጎት የሆነ በደስታ የሌለ ሀፒ ሆኖ ራእይ 2:9 ላይ ለመልአኩ ሊሰግድለት ሲደፋ መልአኩ ምን አለው? በ2:9 ላይ እንዳታደርገው ተጠንቀቅ፣ አብሬ ባሪያ ነኝ፣ ለእግዚአብሔር ለአምላክ ስገዳል። ጴጥሮስ ፕሮስከኒዮ ለእኔ አይገባም አለ። መላእክቱም ለእኔ ፕሮስከኒዮ አይገባም፣ ለአምላክ ብቻ ስገድ፣ ለፈጣሪ ብቻ ስገድ። ስለዚህ ፕሮስከኒዮስ ነው ጀስት ሬጉላር ስግደት ሲግኒፋይ የሚያደርገው ወርሽፕ ነው ማለት ነው። እሺ በጣም ደስ የሚለኝ ግን የታላቁ ንጉሥ ዝምታ ነው። ኢየሱስ ክርስቶስ ከ18 ጊዜ በላይ ፕሮስከኒዮ እንደሚደረግለት የሚያሳይ ጥቅሶች ሲሰጡን በእነዚህ 18 ኦኬዥኖች በእነዚህ ክፍሎች በየትኛውም ቦታ ይህንን ስግደት ሲቃወም ሲቃረን ኖ ለአብ ነው ስግደት ብቻ ሲል አናየው። ስግደቶችን ሁሉ አክሴፕት ሲያደርግ ነበር። እንደውም መጨረሻ ላይ ትዝ ይላችኋል እናንተ ወደ ኢየሩሳሌም ሲገባ በሆሳዕና ሳምንት ትዝ ይላችኋል። ይኸውልህ እየዘመሩልህ ነው፣ ዝም አታሰኛቸው። እናንተ ዝም ብትሉ እንኳን እነዚህ ድንጋዮች ለእኔ ይዘምራሉ አለ። He wanted to be worshipped because he is worthy of being worshipped። መመለክ ስለሚገባው አማላክት ስለሆነ is divine ስለሆነ worship ለሱ ቢቀርብለት it is not wrong። አልተቃወም። ማጠቃለያ
ፕሮስከኒዮ እንደ ውሻ ዝቅ ብለን የሚቀርበውን አምልኮ መላእክት ኖ ብለዋል፣ ጴጥሮስ ኖ ብለዋል። ሰይጣን ግን he wanted that, the evil wanted that, which is wrong። ኢየሱስ ተሰጠው፣ ተቀበለ። ፕሮስከኒዮ ይሄ ነው ወንድሜ። ስግደትን ተቀበለ፣ አምልኮን ኢየሱስ ተቀበለ። ለዚህ ሁሉ ምክንያት እንግዲህ ኢየሱስ ዲቫይን እንደሆነ he knows that the writers ጸሐፊዎቹ ያውቃሉ። ስለዚህ ለኢየሱስ አምልኮና ስግደት ሊደረግለት የተገባ አምላክ ነው። ኢየሱስ አምላክ ነው እንግዲህ ክርክራችን። አየህ ወንድሜ። ስለዚህ ሰብአ ሰገል ደግሞ አሁን ወደ አንተ ሀሳብ ትዝ ይልሃል፣ ወደ አነሳው ሀሳብ ምጣነ ሰብአ ሰገል ተራ ስግደት ነው ያደረጉት ወይስ አምልኮ ነው ለኢየሱስ ያደረጉት የሚለውን እኔ ሶስት በጣም ወሳኝ ነገሮች አሉ። አንደኛ በጣም የምጠረጥረው ነገር ወይም ብዙ መጽሐፍት ቅዱስ አዋቂዎች የሚጠረጥሩት ነገር ሰብአ ሰገል በእንግሊዝኛ ማጃይ ነው አይደል? በግሪዶም ማጎስ ነው። ማጎስ የሚለው ቃል ለዳንኤል የተሰጠ ቃል ነበር። ትዝ ይላችኋል። ዳንኤል በአስማተኞቹና በጠቢባኑ ቤት በጠቢባኖቹ ሁሉ ላይ ተሾመ የሚለው ቃል በግሪኩ he was assigned to be a magi ማጎስ ሆኖ ተሾመ ነው። ስለዚህ ዳንኤል የማጃይስ ወይም የነዚህ የጠቢባን ወይም እነዚህ ጥልቅ እውቀት ያላቸው ሰዎች ምንድን ነበር? ዋና ነበር፣ ዋና አስተዳዳሪ ነበር። ዳንኤል ጥቅሱንም አመጣዋለሁ ከፈለጋችሁ በኋላ ከፈለግካ አመጣዋለሁ እና ምን ይላል? በነዛ ሁሉ ላይ ነው የተሾመው። ስለዚህ የእሱ ኢንፍሉዌንስ የእስራኤላውያን ኢንፍሉዌንስ ስለ መሲሁ ስለ አዳኙ ስለሚመጣው በማጃይስ ዘንድ ወይም በነዚህ የጥበብ ሰዎች ዘንድ የታወቀ ነበር። ስለዚህ ለስግደት ወደ 1000 ኪሎ ሜትር አቆራርጠው በበረሃ ሲመጡ ተራ ንጉሥ ለመስገድ የመጡ ይመስለኛል ብዬ አላስብም። they understood something beyond natural. of course የሆነ ትሪኒቲ ስላሴ አብ ወልድ መንፈስ ቅዱስ የሚለውን ክፍፍል ተረድተው ነው ወይ ብትለኝ ላይሆን ይችላል። but they knew something more than a human being was coming to this earth ወደዚህ ዓለም እንደሚመጣ ያውቁ ነበር። ሁለተኛስ ጉዟቸው ምንድን ነበር? ተአምራዊ ነበር። ተአምራዊ ነበር ማለት በተአምራት የተሞላ ጉዞ ነበር። ከዋክብት እየመሯቸው ነው የመጡት። ይሄ ናቹራል ፌኖሜና አይደለም። it is not simple ፌኖሜና አልነበረም። ምን አይነት ነገር ነው የነበረው ብትሉኝ፣ በሚገርም ሁኔታ ከዋክብት እነዚህን ሰዎች እየመሩ ነው ያመጧቸው። ሳይንስ ይህንን ፕሩፍ ለማድረግ ይቸገራል። የሚቆም የሚሄድ የሚንቀሳቀስ በሰው ልክ ስፒድ ያለው ኮከብ ምን አይነት ፌኖሜና ነው ብለው መመለስ አይችሉም። ታውቃላችሁ አትሳም ፖይንት እንደውም ጠፍቶ ነበር። ኢየሩሳሌም ከደረሱ በኋላ ድጋሚ ታያቸው፣ በጣም ደስ አላቸው፣ ወደ ቤተልሔም ወሰዳቸው። ስለዚህ ሚራክለስ ጆርኒ ነው፣ በተአምር የተሞላ ጆርኒ ነው። ስለዚህ ተራ ነገር እየተወለደ እንዳልሆነ ያውቃሉ። እሺ ሌላስ? ጸሐፊ ማቴዎስ ምንድን ነው በዚህ ሊያስተላልፍልን በእነሱ ስግደት ሊያስተላልፍልን የፈለገው? በዛ ክፍል ላይ ስታዩት ሄሮድስ እሰግድለታለሁ ብሎ ዋሸ። but he didn't worship him and yet he should have worshipped him። እነዛ ጸሐፍትና ታሪክን የሚያውቁ የመጽሐፍ ቅዱስ ሰዎች በጣም ትልቅ እውቀት የነበራቸው ኢግኖር አደረጉ። ትክክለኛው ሪስፖንስ የሰብአ ሰገል ሪስፖንስ ነው። ምንድነው ያም ሪስፖንስ? ለኢየሱስ መስገድ ነው፣ ለኢየሱስ አምልኮ ማቅረብ ነው፣ ለኢየሱስ ክብር መስጠት ነው። ስለዚህ ማቴዎስ he is like building his case ከትንሹ ጀምሮ ይኸው ሕፃን እያለ ተሰገደለት፣ በአገልግሎት ዘመኑ ተሰገደለት፣ ከሞተ በኋላ ሲነሳ ተሰገደለት። በስተመጨረሻ መጽሐፉን የሚዘጋው ማቴዎስ ምን ብሎ ነው? ለኢየሱስ ይሰገድለታል ብሎ ነው። አያችሁ? ስለዚህ ለነ ማቴዎስ ለነ ሉቃስ ለኢየሱስ መስገድ የማይገባ ሳይሆን እንደውም ሰዎች ሊያደርጉት የሚገባው ዋነኛ ነገር ለኢየሱስ ምን ማለት ነው? መስገድ፣ ማምለክ፣ ወርሺፕ ማድረግ፣ ከፍ ማድረግ ነው። ለምን? Jesus is God.